የቦንዳ ወይስ የቡቲክ ልብስ የቱ ይሻላል? ይሄኛው ስንት ነው? በዚህ ስንት ናቸው ዋጋቸው? ዋናው እሱ ነው። ካሜራ የተዋጋ እንዳያበላችሁ ደብቀን ነው የምንቀርጸው ማለት ነው። አይቀንስ ኢትዮጵያ ሰራሽ ሶሻል ሚዲያ ብናያት ኧረ ችግር የለውም። በዛሬ ቪዲዮ ደግሞ በአዲስ አበባ ላይ የተለያዩ ቡቲክ ቤቶችና ቦንዳ ቤቶች በመዞር ዋጋቸውን እናነጻጽራለን፣ ጥራታቸውን እናያለን። ትክክለኛ ዋጋቸውን ለማውጣት ካሜራ ደብቀን ነው የምንቀርጸው። ካሜራ ይዘን ስንሄድ ሀሳባቸውን እንዳይቀየሩ ምን እናደርጋለን? አንድ ጀለሴ በድብቅ ይቀርጸኛል። ከዛን ረጋ ብለን በድብቅ በመሄድ ትክክለኛ ዋጋቸውን እንደ ኖርማል ገዢ አጣርተን ትክክለኛ ዋጋው አውቀን እንወጣለን ማለት ነው። አሁን ቀጥታ ቪዲዮ ወደምንሰራበት ወደ 22 እንሂድ። ሀያ ሁለት በጌታ 22 ያለ ነው ማለት ነው። እና አሁን የመጀመሪያ ቦንዳታችን ጀምሮ ካሜራ የተዋጋ እንዳያበላችሁ ደብቀን ነው የምንቀርጸው ማለት ነው። አሁን ቦንዳሻ ወይስ ቡቲክ ይችላል የሚለው እዚህ ጋር ልብሶቹን ፎቶ አንስቼ ለሰው መላክ እችላለሁ እንዴ ብዬ ነበር የጠየኳት የነበረው። እና ምሳ በአንዴ ነው ይሻለችኝ። በጣም ምርጥ ልጅ ናት። እና ደህና ዕቃ ነበራት ቤቷ ውስጥ። እስካሁን ደግሞ ዋጋ ስንት እንዳለችኝ እንዴ። ይሄኛው ስንት ነው? በዚህ ይሄ ሙሉ አንድ ሺህ ናቸው። ልዩነት የለው። የታለችኛዋ ነበር እና አንዱ ይሱ ነበር ያየሁት። ያው የቦንዳ ልብስ እንደመሆኑ 1000 ብር ትንሽ ተወዷል አለው። ግን በዚህ ሰዓት አብዛኛው እየጨመረ ስለሆነ ያው ኖርማል ነው። በዛ ላይ ደግሞ በኋላ የቡቲክ ልብሱን ስትሰሙት ኖርማል እንደሆነ ይገባቸዋል ማለት ነው። አሁን ቪዲዮን እንቀጥል። እንደሰማችሁ እንግዲህ ሹራቦቹን 1000 ብር ነው ያለችኝ። ከዛም በኋላ ደግሞ ካርጎዎቹን ለመጠየቅ ሄድኩኝ። ካርጎዎቹስ ካርጎቹ 5 በሁዲዎቹ ደግሞ 1000 ናቸው። ካርጎቹ እንደዚህ ፊክስድ ናቸው ሁሉና መጨረሻሽ እንደዛ። የሁዲዎቹስ የሁዲዎቹ ነው ፊክስድ ማለት ነው። ሁዲዎቹና ሹራቦቹ 1000 ብር ፊክስድ ናቸው። ካርጎዎቹ ደግሞ እንደ ካርጎዎቹ አይነት ዋጋው ይለያያል ብላኛለች። አሁን እንግዲህ የመጀመሪያ ቦንዳ ቤታችንን ቀርጻ መተናል ማለት ነው። ቀጣይ የምንሄደው ደግሞ ወደ ቡቲክ ይሆናል። አንድ ቡቲክ አንድ ቦንዳ እያደረኩ ነው ማሳያችሁ ማለት ነው። ያ ሁለቱንም እያነጻጸራችሁ እንድትሄዱ አሁን ብዙም ሳላወራባችሁ ቀጥታ ወደ ቡቲክ እንሂድ። ያ አሁን ደግሞ ቡቲክ ይገባል። አይማ ጂንስ እያየሁ ነበር። ኖርማል በእነዚህ ስንት ነው? በእነዚህዎቹ ከለራቸው እንዲህ መሰሉ ይሄማ ይተልቀኛል። እንሞክረዋለን። ዋጋቸው ስንት ናቸው? ዋጋቸው ዋናው እሱ ነው። ይኸኛው በዚህ 4,000 አይቀንስም? አይቀንስም? 4,000 አይቀንስም? ችግር የለውም። ቼክ አድርገው ትንሽ አልከበደም። ኧረ በተማሪ ኧረ ችግር የለውም። ለእሱ ይከብዳል። ኧረ እሺ ይከብዳል። ሰባኝ ይሄ ሳይዝ አውጣላት። መጨረሻው ግን ኧረ እሺ እያልክ አስተያየት ትንሽ አይከብድም? ከጫማዋ ጋር እኩል ሆነ። ስንት ትላለህ አንተ? መጨረሻው 3500 አይቀንስም? ከሱ መጨረሻው ግን ስንት ነው? አይቀንስም? ከሱ የብር ነው ብላችሁ እዚህ ጋር አልጠበቅኩም ነበር። በአንድ ያውቁብናል ብዬ ግን
ብዙም ሳልጠይቃቸው ገና ሱሪ እንደጠየኳቸው ነው ባንዴ ነው ያወቁብን ማለት ነው። እኔ እንግዲህ ለእናንተ ብዬ የምከፍለውን ሴክሪፋይስ ማየት ትችላላችሁ ትክክለኛ ዋጋውን ለማውጣት። ግን ያው ዞሮ ምንም አላሉንም። እኛም አረ ለዩቱብ አለ ምናምን ብለን ሰክሰን አልፈናቸዋል ማለት ነው። ግን ዞሮ ዋጋውን ነግረውናል። ቪዲዮአችን አልከሸፈም። ዋጋውን አረጋግጠን የወጣ ነው። ድንችን ሲያታልሏት ድንችን ሲያታልሏት በዘይት ቺፕስ አረጓታሉ። የመጀመሪያ ቡቲክ ቤታችን እንግዲህ እንደዚህ ሆኗል ማለት ነው። ያው ብቻ በመጥፎ እንይዘውም። አሁን ወደ ቀጣይ ወደ ቦንዳ ቤት እንሂድ። ቪዲዮውን ስታዩት በጣም ተመችቷችኋል፣ ሰብስክራይብ አድርጉ። እንደዚህ አይነት ምርጥ ቪዲዮ አይታችሁ አታውቁ። ሚስተር ቢስት ነኝ። ኮሜንትና ላይክ እንዳይረሳ። ይሄ ሹራብ ነው የሚባለው። ሹራብ ቲሸርት እና ግን ሹራብ ምን ቲሸርት መወሰን ይከብዳል። አረቢስ ነው ባክ ትታዎቹ ስንት ናቸው? እና መጨረሻው ሻው እንደዚህ ነው። በእነዚያ ሺህ አራት ነው። ቲሸርት ግን የለኝም። እና ቲሸርት ነበር የፈለኩት። ቲሸርት ለመጠየቅ ፈልጌ ነበረ። ቲሸርት የለኝም ብላኛለች። እና ደግሞ እነዚህን ሁዲዎች ደግሞ አንዳንድ ሺህ ብር አለችኝ። ቱታዎቹን ደግሞ ቅድም እንደሰማችሁት 1400 ብር ነው ያለችው ማለት ነው። አሁን እንግዲህ ሁለተኛውን የመጨረሻችንን ቦንዳ ቤት ጠይቀን ወጥተናል ማለት ነው። ቀጣይ ደግሞ የመጨረሻውን ቡቲክ ቤት እንጠይቃለን ማለት ነው። ይሄን ከጠየቅን በኋላ እናረጋግጣለን። ያኔ እንወስናለን ማለት ነው ከቡቲክ እና ከቦንዳ የቱ እንደሚሻል። እናንተም እኔም የራሴን አስተያየት እሰጣለሁ። እናንተም እንግዲህ የቱ ይሻላል የምትሉትን ቪዲዮ ላይ እንዳያችሁት ኮሜንት ላይ ጻፉልኝ። አሁን ቀጥታ ወደ መጨረሻው ቡቲክ ቤት ነው። አባት ቲሸርቶች ትናቸው መጨረሻው አይሆንም ሁሉም ናቸው ፊክስ ሁሉም አይደንስ መጨረሻ ስንት አለ? 8 ማለት መጨረሻው 8 ቲሸርቶቹ ማለት ነው። እሱ ጨርስ ወይ ምን አይነስ ጨርስ ጂንሶቹ ስንት ናቸው? ፊክስ ነው እንደው ነው መጨረሻም ያው በቃ ጂንሶቹ ምናምን 3500 ኧረ አንቺ ዋጋቸው ግን አይነፋም ነው የምልህ። እናቴ ዋጋቸው አይነፋም 3500 አዋጣም። የኪሳራ ነው አጥቂ ኪሳራ ነው። 3500 አዋጣም። ያው ሙሉ እንግዲህ ከዚህ በላይ ዳናራችሁ ፊክስድ ነው። አብዛኛው ተመሳሳይ ነው። 3000 ብር 2000 ብር ምናምን ነው እንደዚህ ነው የሚሆነው። ያው እንግዲህ የሁለቱንም ዋጋ አሳይቻችኋለሁ። አመዛዝናችሁ እንደፈለጋችሁ አድርጉት። ያው አመዛዝናችሁ እንደፈለጋችሁ አድርጉት። የሁለቱንም ዋጋ እንግዲህ አሳይቻችኋለሁ። ለዚህ ቪዲዮ ላሰብራቸው እንግዲህ ለሁሉም ቦንዳ ቤቶች እና ቡቲክ ቤቶች ቀርጸን ጨርሰናል ማለት ነው። ያው በድብቅ እንቀርጻለን ብለን አብዛኞቻቸው ነቅተውብናል እየቀረጽን እንደነበረ። ግን የተፈጠረው ተፈጥሯል። አሁን መወሰኛ ሰዓት ደርሷል። የቡቲክ ልብስ ይሻላል ወይስ የቦንዳ ልብስ ይሻላል የሚለው መወሰኛ ሰዓት ደርሰናል ማለት ነው። እንግዲህ ይሄ ለመወሰን ትንሽ ይከብዳል። ለምን የቡቲክ ልብሶችም እንዳያችሁት እንግዲህ ዋጋቸው የሌለ ሀይ ነው። በጣም ዋጋቸው በጣም ከባድ ነው ማለት ነው። የቦንዳ ልብሶችም ያን ያህል ልዩነት የላቸውም። ትንሽ ይቀንሳሉ፣ ግን ያን ያህል ልዩነት አላየሁባቸውም። የቡቲክ ልብስ ላይ ስንመጣ ጥራት ቢኖርም ቦንዳ ልብስ ላይ ገራሚ ልብሶችን አይቻለሁ ማለት ነው። እንደኔ አማራጭ ሁለቱንም ተጠቃሙ ነው የምለው።
ሁለቱም ተጠቀሙ ብለው እንደኔ አማራጭ ቡቲክም ጉዙ ቦንዳውም ጉዙ ነው ብለው ይሄ የኔ ሀሳብ ነው። ቡቲክም ቦንዳውም ይሁን ነው የምለው። Please like and share, subscribe my YouTube channel። ባገኛችሁት እውቀት እንደፈለጋችሁ አድርጉበት። ይሄ ቪዲዮ ከተመቻችሁ ደግሞ ቀጣዩን ቪዲዮ ማየት እንዳትረሱ። አማት Don't forget to subscribe my channel and like, comment, share.